Gawk Vaninder. Everybody is የልጅነታችንን የደስታ ቀለም የቀባው በሳቅ ያስለቀሰን በሐዘኑ ሆዳችንን ያላወሰን ያ ድንቅ ሰው ዛሬም በልባችን ዙፋን ላይ ተቀምጧል። ፊልሞቹን እያየን አድገናል። በምስሉ እያጌጥን ጎርምሰናል። አንዳንዴ ትዝታችንን ስንፈትሽ የሻሩክ ካን ፎቶዎች ይታዩናል። እነዚያን ምስሎቹን እየቀዳደድን በደስታ ስንጫወትባቸው፣ በናፍቆት ስንመለከታቸው ቀናት እንደ ወንዝ ፈሰዋል። የእርሱ ሱስ ከደም ስራችን ጋር ተዋህዷል። ዛሬም ድረስ ከዚህ የንጉሥ ሱስ መላቀቅ የከበደን በሚሊዮኖች የምንቆጠር አድናቂዎቹም ነን። በተለይ በእኛይቱ ሀገር ኢትዮጵያም ሻሩክ ካን ተራ ተዋናይ አይደለም። እርሱ የቤተሰብ አባል ነው። ልደቱ እንደ ትልቅ በዓል የሚከበርበት፣ ስሙ ሲነሳ ልቡን በደስታ የሚሞላ ብቸኛው የቦሊውድ ኮከብ እርሱ ነው። ከኩቹ ኩቹ ሆታዬ እስከ ዴቭዳስ እስከ ቪርዛር ባሉት ድንቅ ስራዎቹ የፍቅር ትርጉም አስተምሮናል። ራሁል ስሙን ሰምታችሁት እንደሆነ እርግጠኛ ነኝ የሚለው ዝነኛ ንግግሩ ዛሬም በጆሮአችን ያቃጭላል። መሸነፍ ውስጥ ማሸነፍ የሚችል ሰው ባዚጋር ይባላል እያለ ተስፋ በቆረጦ ልባችን ውስጥም ብርሃን ይዘራል። አንዳንድ ነገር ከልብ ከፈለከው መላው ዓለም ያንን ነገር እንድታገኝ ያሴራል የሚለው ንግግሩም በቃላት የታሸገ ጥበብ ብቻ አይደለም፣ የእርሱ የህይወት መመሪያ እንጂ። ዛሬ ይህንን ታላቅ ሰው በቅርብ እንመለከተዋለን። በስኬት ማማ ላይ ያለውን ሻሩክ ሳይሆን በመከራ ውስጥ ያለፈውን እንባው አፍኖት ዓለምን ያስለቀሰውን ያንን ብርቱ ሰው እናገኘዋለን። የዓለም ሲኒማ ንጉሥ ተብሎ የሚጠራው ይህ ሰው እግሩ መሬት የረገጠችው በህንድ ከተማ ዴልሂ ውስጥም ነበር። ጥቅምት ወር መጨረሻ ላይ በ1965 ዓመተ ምህረት የህልመኛ ሕፃን ወደዚች ምድር ይመጣል። አባቱ ታጅ መሐመድ ካን የነጻነት ታጋይና የቆራጥ ሰው ተምሳሌትም ናቸው። እናቱ ለቲፍ ፋጢማ ደግሞ ልጃቸውን በፍቅር ኮትኩቶ ለማሳደግም የሚተጉ ጠንካራ ሴትም ናቸው። የሻሩክ ሕፃንነት እንደ ማንኛውም ልጅ በጨዋታና በሳቅ የታጀበ ይመስላል። ግን በትምህርት ቤት ቆይታው ልዩ ችሎታውን ማሳየትም ይጀምራል። ስፖርት ላይ ጎበዝ ነው። በትምህርቱ ንቁ ነው። በትወና ደግሞ ከማንም በላይ ልብን የመስረቅ ተሰጥኦም አለው። ሆኖም ግን ይህ የደስታ ዘመን ብዙም አይቆይም። ጥቁር ደመና በቤተሰቡ ላይ ያንዣባል። ሻሩክ ገና በ15 ዓመቱም ወጣትነቱን ሳይጨርስ የህይወቱን ምሰሶ አባቱን በካንሰር በሽታም ይነጠቃል። ያ አባት ለልጁ ትልቅ ተስፋን የሰነቀለት መሪ ድንገት ከዚህ ዓለም ይሰናበታል። በዚያች ምሽት ሻሩክ የሚያለቅሰው ስለ አባቱ ሞት ብቻ አይደለም፣ ወደፊት ስለሚገጥመው ጨለማ ጎዳናም ጭምር ነበር። ቤት ውስጥ የሚበላው ነገር የሚጠፋባቸው ቀናት ይመጣሉ። እናቱ ባሏን አጥተው ልጆቻቸውን ለማሳደግ የሚከፍሉት መስዋዕትነትም አንጀት ይበላል። ይልቁንም አንድ ቀን ይህንን ዓለም በእግሬ ስር አድርገዋለሁ የሚል ጽኑ ቃልም ለራሱ ይገባል። ትምህርቱን እየተከታተለም በትወናው ዓለም ውስጥ ጥቃቅን ስራዎችን መፈለግ ይጀምራል። በቴሌቪዥን ድራማዎች ላይም ብቅ ማለት ይጀምራል። ፋውጂ በተባለው ተከታታይ ድራማ ላይ ሲታይ የብዙዎቹን ቀልብም ይስባል። ነገር ግን ዕጣ ፈንታ ሌላ መራራ ጽዋም አዘጋጀችለት። አባቱን ያጣው ሻሩክ አሁን ደግሞ የቤቱ ጠባቂ የነበሩትን እናቱን በሞት ይነጠቃል። በ1991 ዓመተ ምህረት እናቱ ታመው ከዚህ ዓለም ሲለዩም ሻሩክ ለብቻው ይቀራል። በዓለም ላይ የሚወዳቸውና የሚሳሳላቸው ወላጆቹ አፈር ውስጥም ሲገቡ በልቡ ውስጥ ትልቅ ቀዳዳም ይፈጥራል። በዚህ ስቃይ ውስጥም ሆኖ አንድ ውሳኔ ይወስናል። ዴልሂን ትቶ ትልቅ ህልም ወደሚታለምባት ወደ ሙምባይ ከተማ ለመሄድም ይነሳል። በኪሱ ውስጥ የያዘው ጥቂት ሩፒዎች ነበሩ፣ ግን በልቡ ውስጥ ዓለምን የመለወጥ ጉልበትም አለው። ሙምባይ እንደደረሰ የሚጠብቀው ምቾትም አይደለም። የመኝታ ቦታ አጥቶ በባቡር ጣቢያዎችም ያድራል። ሆዱ ተርቦ በውሃ ጥም ተቃጥሎም ግን አይኑን ከቦሊውድ ህንፃዎች ላይ አይነቅልም። በአንድ ወቅት ከባህር ዳርቻው ቆሞም ወደ ከተማዋም እያየ አንድ ቀን ቺን ከተማ እገዛታለሁ ብሎም ይጮሃል። ያኔ ሁሉም እንደ እብድ ያዩት ነበር። ዛሬ ግን ያ እብድ የከተማዋ ብቸኛ ሳይሆን የዓለም ንጉሥም ሆኗል። ሻሩክ ካን ያለምንም ደጋፊ ያለ ዘመድ አዝማድ በራሱ ጥረት ወደ ሲኒማው ዓለም በር ያንኳኳል። የመጀመሪያ ፊልሙ ዲዋና ይባላል። ይህ ፊልም ሲወጣ የህንድ ህዝብ አዲስ ኮከብ እንደተወለደም ይረዳል። የሻሩክ ጉዞ እዚህ ጋር ይጀምራል። ግን መንገዱ አልጋ ባልጋም አልነበረም። ወጣቱ ሻሩክ በሙምባይ ጎዳናዎች ላይ ሲንከራተት በአይኖቹ ውስጥ አንድ ትልቅ ህልም ብቻ ሳይሆን አንዲት ሴት ምስልም አየ። ጋውሪ ቺፐር ትባላለች። ሻሩክ ገና ተራ ወጣት እያለ ልቡን በታላቅ ፍቅር ታስረዋለች። ሆኖም ግን በመካከላቸው ትልቅ ግድግዳም ይቆማል። ሻሩክ ሙስሊም ነው።
ጋውሪ ደግሞ የሂንዱ እምነት ተከታዩም ናት። በህንድ ማህበረሰብ ውስጥ ይህ ልዩነት እንደ ትልቅ ወንጀልም ይታያል። የጋውሪ ቤተሰብ ይህንን ድሃና ስራ የሌለውን ወጣት አይቀበሉትም። ልጃችንን አትመጥንም ብለው ይገፉታል። ጋውሪ ተስፋ ቆርጣም ወደ ሌላ ከተማ ትሸሻለች። ሻሩክ ግን ፍቅሩን አሳልፎ አይሰጥም። ጥቂት ጓደኞቹን ይዞ በኪሱ ጥቂት ሳንቲሞችን ብቻ ይዞ ጋውሪን ፍለጋ ወደ ሰፊዋ ሙምባይ ይጓዛል። የባህር ዳርቻ ላይ ቆሞ እያንዳንዱን ፊት ይመለከታል። በመጨረሻም በባህር ዳርቻው ላይ ተቀምጣም ያገኛታል። ቅፍ አድርጎም ያለቅሳሉ። የአመራራ ትግል በ1991 ዓመተ ምህረትም ወደ ትዳር ያመራል። ትዳሩ ቢሳካም የሙያ ህይወቱ ፈተና ላይ ይወድቃል። በቦሊውድ ውስጥ ጀግና ለመሆን መልከ መልካምና ደግ መሆን ግድ ነው። ሻሩክ ግን ይህንን ህግ ይጥሳል። ባዚጋርና ዳር በተባሉ ፊልሞቹ ላይም አስፈሪና ክፉ ገጸ ባህሪ ሆኖ ይወጣል። ሰዎች ስራ ሊያልቅ ነው፣ ማንም ክፉ ሰውን አይወድም ይሉታል። እሱ ግን በክፋት ውስጥ ያለውን ስቃይ ለተመልካች ያሳያል። ይህ ድፍረቱ የዓለምን ህዝብ ልብ እንዲገዛም ያደርገዋል። ዝናው እየናኘ ሲሄድ የሞት ጥላ ቤቱን ሲያንኳኳም በ90ዎቹ አጋማሽ የሙምባይ ወንጀለኞችን ቡድን በታዋቂ ሰዎች ላይ ክፉኛ ዛቻ ያደርሳሉ። የሻሩክ ስልክ ይጮኻል። በሌላኛው ወገን ያለው ድምፅም ገንዘብ ካልሰጠህን እንገላሃለን ይላል። እያንዳንዱ እርምጃ በፖሊስ ጥበቃ ስር ይሆናል። ልጆቹና ሚስቱ በጭንቀት ይኖራሉ። ሻሩክ ግን ለወንጀለኞች አይንበረከክም። ነፍሴን የምትወስደው አምላክ ብቻ ናት ብሎ ስራውን ይቀጥላል። አካላዊ ህመሙ ደግሞ ሌላው መከራም ነው። በፊልሙ ቀረጻ ወቅት ከባድ አደጋ ይደርስበታል። የጀርባው አጥንቱ ክፉኛ ይጎዳል። ህመሙ ከአቅሙ በላይም ይሆናል። ዶክተሮች ከእንግዲህ መደነስ ወይም መሮጥ አትችልም ይሉታል። ለወራት በአልጋው ላይ ተኝቶ ጣሪያውን ይመለከታል። በቤተሰቡ ፊት ላለማልቀስ ይታገላል። ነገር ግን ያ የቆረጠ ልቡ ተነስ ተነስም ይለዋል። 8 ጊዜ ቀዶ ጥገና ይደረግለታል። በእያንዳንዱ ህመም ውስጥ አልፎም እንደገና ወደ መድረክ ይመለሳል። በ1995 ዓመተ ምህረትም ዲልዋሌ ዲላሃሊያ ሌጃየንጌ የተባለው ፊልሙም ይወጣል። ይህ ፊልሙ የሻሩክ ህይወትን ለዘላለም ይቀይረዋል። የህንድ የፍቅር ንጉሥ የሚለው ማዕረግም ይሰጠዋል። በዓለም ዙሪያ ያሉ በሚሊዮኖች የሚቆጠሩ ሰዎችም የእሱን ስም መጥራት ይጀምራሉ። ያ በድህነት የተወለደው ልጁም አሁን በወርቅ ሕንፃ ውስጥም መኖር ይጀምራል። ሆኖም ግን ስኬት ብቻውን ደስታ አይሰጥም። ልቡ ውስጥ የአባቱና የእናቱ ናፍቆት ሁሌም ይነዳል። አሁን ስኬቴን ቢያውልኝ ኖሮ ብሎ ሁሌም ይመኛል። የስኬቱ ማማ ላይ ሆኖ ብቻውን የሚጋራውም ከትዝታው ጋርም ነው። ሻሩክ ካን በሀብት ማማ ላይ ይቀመጣል። ሙምባይ ውስጥ ማናት የሚባለው ቤቱ ለብዙዎች እንደ ቤተ መንግስትም ይታያል። በየዓመቱ በሚሊዮኖች የሚቆጠሩ አድናቂዎች ከቤቱ ደጃፍ ቆመው ሰላምታውን ይጠባበቃሉ። ንጉሡ እጆቹን ዘርግቶ ፍቅርን ይቸራል። ነገር ግን ከዚህ ሁሉ ክብር በስተጀርባ የትልቅ የሐዘን ማዕበል ይነሳል። በ2021 ዓመተ ምህረትም የሻሩክ ካን ሕይወት በድንገት ይናወጣል። የሚወደው ልጁ አርያን ካን በማይገባው ወንጀል ተወንጅሎ እስር ቤትም ይገባል። የዓለም ሚዲያዎች በሻሩክ ላይ ጣታቸውንም ይቀስራሉ። ንጉሡ ወደቀም ይላሉ። የሻሩክ ዘመን አበቃ ብለውም ይተነብያሉ። ሻሩክ ግን አንዲትም ቃል አይናገርም። ለሳምንታት ለወራት ዝምታን ይመርጣል። ልጁ በእስር ቤት ስቃይን ሲቀበል አባትየው በቤቱ ሆኖ ምግብ በአፉ አይዞርም። እያንዳንዱ ምሽት በእንባ በጸሎት ያሳልፋል። ያ ሁሉ ዝና፣ ያ ሁሉ ሀብት የልጁን ነጻነት ሊገዛ አልቻለም። በመጨረሻ ግን እውነት ትበራለች። ልጁ ንጹሕ መሆኑ ተረጋግጦ ወደ ቤቱም ይመለሳል። ሻሩክ በዝምታ ውስጥ ታላቅ ድልን ይቀናጃል። ከዚያ አስከፊ ክስተት በኋላም ሻሩክ ለ4 ዓመታት ከሲኒማው ዓለምም ይርቃል። ብዙዎች ዳግመኛ አይመለስም ብለውም ይደመድማሉ። እሱ ግን በጥላቻ ፋንታ ፍቅርን፣ በጩኸት ፋንታ ስራን ይመርጣል። በ2023 ዓመተ ምህረትም ፓታን በተባለ ፊልሙ ብቅም ይላል። ህዝቡ እንደ አዲስ ይቀበለዋል። ሲኒማ ቤቶች በሰው ይሞላሉ። ሪከርዶች ሁሉ ይሰባበራሉ። ሻሩክ ካን አሁን ያለበት ደረጃ ከማንም በላይ ነው። እሱ ተራ ተዋናይ አይደለም። እርሱ የህንድ ባህል አምባሳደርም ነው። እርሱ ድህነትን ያሸነፈ፣ ብቸኝነትን የቻለና ህመምን ወደ ስኬት የቀየረ ተምሳሌትም ነው። ዛሬም ቢሆን ጧት ሲነሳ ወደ እናቱና አባቱ መቃብር በሐሳቡ ይጓዛል። እዩኝ ልጃችሁ ቃሉን ጠብቋል ይላቸዋል። በአሁኑ ሰዓት ሻሩክ ካን በዓለም ላይ ካሉ ባለጸጎች ተዋናዮችም አንዱና ግንባር ቀደሙም ነው። ነገር ግን ትልቁ ሀብቱ ባንክ ውስጥ ያለው ገንዘቡም አይደለም፣ በመላው ዓለም ያሉ በቢሊዮን የሚቆጠሩ ሰዎች ልብ ውስጥ ያለው ፍቅር እንጂ። ስራዎቹ እንደቀጠሉ ናቸው። ህልሙ እንደ ትኩስነቱም ይኖራል። I say it very often,
but I can't repeat it often enough. I think when I say ሻሩክ ካን ታሪክ ለሁላችንም ትልቅ ትምህርትን ይሰጣል። ወርቀን እንዳንቀር፣ ሰው ሲገፋን እንዳንወርቅ እና ተስፋ በቆረጥንበትም ቅጽበት አዲስ ብርሃን እንደሚመጣ ያስተምረናል። ንጉሱ ዛሬም በዙፋን ላይ ይገኛል። አሁንም ያንን ትሁት ፈገግታዎቹን ለዓለም ይቸራል። የሻሩክ ካን ጉዞ ከዴሊ ጎዳናዎች ተነስቶም እስከ ዓለም አቀፍ ዝና ማማ ላይም ደርሷል። ሕይወት ብዙ ጊዜ በሰበረችው፣ እርሱ ግን ከስብራቱ ውስጥም ወርቅ አወጣ። ይህ የጥንካሬው ታሪክ ነው። ይህ የፍቅር ታሪክ ነው። የሻሩክ ካን ዘላለማዊ ታሪክ ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቆይታ። and one of the greatest